ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁኝ። ዛሬም ደግሞ አንድ እውነት ይዤላችሁ ወደ እናንተ መጥቻለሁኝ። ከዚህ በፊት የእግዚአብሔርን ጸጋ ምንድነው ከሚል ጀምረን የተለያዩ ሀሳቦች ተከፋፍለናል። እንደገና ደግሞ ስለ እምነት ጠለቅ ባለ ሁኔታ ተመልክተናል። እነዚህ ሁሉ በዩቲዩብ ይገኛሉ፣ ማግኘት ትችላላችሁ በስሜ አማካኝነት። ዛሬ ደግሞ በተከታታይ እንድንመለከተው ያሰብኩት ፈውስ ለጤናችን በጣም አስፈላጊ ነው። ፈውስ የልጆች እንጀራ ነው የሚለው፣ እንደ እንጀራ እንደ ምግብ ነው እና ይህንን ፈውስ ደግሞ በህይወታችን ለጤናችን እንዴት እናስለቅቃለን የሚለውን ሀሳብ ከእግዚአብሔር ቃል እንመለከታለን በተከታታይ ማለት ነው። ዛሬ እንደ ኢንትሮዳክሽን የምትመለከቱት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ፈውስ ስንል ፈውስ የልጆች እንጀራ ነው ብያቸዋለሁኝ። እግዚአብሔር ለኛ ፈውስ ወደኛ እንዲደርስ በተለያየ አይነት መንገድ አዘጋጅተዋል። የመጀመሪያውና ትልቁ በቃሉ አማካይነት ነው። እግዚአብሔር የተመሰገነ ይሁን። ሁለተኛው ደግሞ የእግዚአብሔር ጸጋ፣ የፈውስ ጸጋ በተሞሉ ሰዎች አማካይነት በጸጋ አማካይነት ፈውስ ወደኛ ሊተላለፍ ይችላል። እግዚአብሔር የተመሰገነ ይሁን። በሌላ በኩል ደግሞ ሽማግሌዎቻችን አማካይነት ደግሞ ፈውስ ወደኛ እንደሚመጣ መጽሐፍ ቅዱስ ይናገራል። ከዚህ ውጪ ደግሞ እግዚአብሔር የተመሰገነ ይሁን በአምልኮም ውስጥ ፈውስ እንደሚያልፍ መጽሐፍ ቅዱስ ይናገራል። ይህንን ዘጸአት 23-25 ላይ አውጥታችሁ ልትመለከቱ ትችላላችሁ። እናንተ እግዚአብሔርን ታመልካላችሁ፣ እርሱም እህልህና ውሃህን ይባርካል ይልና በሽታን ከመካከላችሁ አርቃለሁ ይላል። እግዚአብሔር የተመሰገነ። ፈውስና አምልኮ የተገናኙ ነገሮች እንደሆኑ እናያለን። ጌታ ስሙ ብሩክ ይሁን። ሌሎችንም ዝርዝር ነገሮች ይኖራሉ። ነገር ግን እኔ በዋናነት ትኩረት ሰጥቼ የምናገርበት ሀሳብ የመጀመሪያው ነው። ከእግዚአብሔር ቃል ፈውስ እኔ ለራሴ መቀበል እችላለሁ፣ እናንተ ለራሳችሁ መቀበል ትችላላችሁ። ያንን እውነት ያንን ምስጢር ነው የምገልጥላችሁ። እግዚአብሔር የተመሰገነ ይሁን። ይህንን በደንብ አድርገን አጥንተን ካየን ማንኛውንም አይነት ደዌ፣ ማንኛውንም አይነት በሕክምና የማይቻል የሆኑ ነገሮች ከሰውነታችን እንዲወገድ ማድረግ የምንችልበት መለኮታዊ አቅምና ብቃት እግዚአብሔር በእኔና በእናንተ ውስጥ በቃሉ አማካይነት አስቀምጠዋል። ያንን ትክክለኛ መረዳት ካገኘን ነፃነታችን እንቀበላለን። እግዚአብሔር የተመሰገነ ይሁን እና ይህንን እንመለከታለን። ስለዚህ የኔ ሀሳብ አሁን ርዕሱ ምን እንደምን ልታዩ ትችላላችሁ። ፈውስ ከእግዚአብሔር ቃል የምንቀበለው እንዴት ነው በሚል ሀሳብ እንመለከታለን። እግዚአብሔር የተመሰገነ ይሁን። ትልቁ የፈውስ ምንጭ ያው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስም ጌታችን ኢየሱስ ክርስቶስ በመስቀል ላይ ከሰራው አንዱ ነው። እግዚአብሔር የተመሰገነ ይሁን። ጌታ ይባረክ። የዘላለም ሕይወት ሰጠን አይደለ? ፈውስ ሰጠን። ኤቭሪቲንግ በመስቀል ላይ ሁሉንም ተፈጸመ ያላቸው ነገሮች በሙሉ በመስቀል ላይ የተደረጉ ነገሮች ሁሉ ለእኛ የተለቀቁ ናቸው። እግዚአብሔር የተመሰገነ እና አሁን ዛሬ ይሄንን ስለ ፈውስ ስንመለከት ከመጽሐፍ ቅዱስ አንድ ክፍል ኢሳይያስ ከ700 ዓመት በፊት ጌታችን ኢየሱስ ክርስቶስ በመስቀል ላይ ስቃዩን መከራውን አይቶ የተናገረውን ቃል በፈውስ አቅጣጫ የተናገረውን ነገር እንመለከታለን። እግዚአብሔር የተመሰገነ። ይህም ደግሞ ሁለት ቁጥሮችን ብቻ ልንገራችሁ። ኢሳይያስ 53 ቁጥር 4 እና 5 ላይ ምን ይላል? በእውነት ደዌያችን ተቀበለ፣ ሕመማችን ተሸክመዋል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ስለ በደላችን ደቀቀ፣ የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ይላል። በእርሱም ቁስል እኛ ተፈወስን። ከ750 ዓመት በኋላ የሚሆነውን ነገር አይቶ በእርሱ ቁስል እኛ ተፈወስናል። እግዚአብሔር የተመሰገነ። አሜን። እንደገና ደግሞ ሐዋርያው ጴጥሮስ እዛው ያየውን የተመለከተውን ነገር ደግሞ እንዲህ ብሎ ተናገረ። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋ ኃጢአታችን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ። እግዚአብሔር የተመሰገነ። በመገረፉ ቁስል ተፈወሳችሁ። አሜን። ክሊርሊ እንነጋገርበታለን። በመገረፉ ቁስል ተፈወስን። አሜን። ኢየሱስ ጌታ ነው። ይህንን በእናንተ ሕይወት እግዚአብሔር ዛሬ ይገልጠዋል። ጌታ ስሙ ብሩክ ይሁን። ከዚህ እንደው ዲፕሊ ከመሄዳችን በፊት አንዳንድ አማኞች ወይም ደግሞ አስተማሪዎች ይሄ እውነት
ይሄ እግዚአብሔር ቃል ነው ለዘላለም ህይወታችን ነው እንጂ ለስጋችን አይደለም የሚሉ አሉ። ለምን እንደሆነ አይገባኝም። ኖ ሪዝን እንደዛ ለማለት። ምክንያቱም ስለ ደዌ ነው የሚያወራው፣ ስለ ህመም፣ ስለ በሽታ ነው የሚያወራው። እንዴት ብሎ ነው ወደዛ የሚካሄደው? የስ የዘላለም ልፍሎልናል። እግዚአብሔር የተመሰገነ ይሁን። አሁን ግን ይሄ እንደዛ እንዳልሆነ ክሊርሊ የምንመለከትበትን አንድ ቃል ልንገራችሁ። ማቴዎስ 8 ቁጥር 16 እና 17 ላይ ያለውን ቃል አስተውላችሁ አንብቡት። ምን ይላል? በዚያ ምሽት በአጋንንት የተያዙ ብዙ ሰዎች ወደ ኢየሱስ አመጡ። እርሱም መናፍስት በቃሉ አስወጣ፣ በሽተኞችን ሁሉ ፈወሰ። በሽተኞችን ሁሉ ፈወሰ ይልና በዚህም ኢሳይያስ እንዲህ ብሎ የተናገረውን ትንቢት ተፈጸመ፣ እርሱም ደዌያችንን ወሰደ፣ ሕመማችን ተሸከመ ተብሎ የተጻፈውን ያ ቅድም የነገርኳችሁ በኢሳይያስ ላይ የተጻፈውን ነገር ስለ ሕመም ስለ በሽታ መሆኑን እዚህ ጋር ክሊርሊ ያስረዳል። እግዚአብሔር የተመሰገነ ይሁን። አሜን። ጌታ ኢየሱስ ክርስቶስ በመጣው አንዱ ለዓላማው ይሄንን ነው። ትልቁና ዋናው ለዘላለም ሕይወት ቢሆንም ግን ከዚህ ጋር አብሮ ደግሞ መልቲፕል የሆኑ ነገሮች እግዚአብሔር ለእኛ ለቀዋል። ኢየሱስ ጌታ ነው። አንዱ ፈውስ ነው። ፈውስ ተለቀቀ። የዛሬ 2000 ዓመት በቀራንዮ መስቀል ለእኔና ለእናንተ ፈውስ ኢየሱስ ክርስቶስ ተገረፈ። እግዚአብሔር የተመሰገነ። በእርሱ ቁስል እኛ ተፈወስን። እግዚአብሔር የተመሰገነ። ሰላም ሰጠን፣ እረፍት ሰጠን፣ ነፃነት ሰጠን፣ ድል ሰጠን። በቃ ኢየሱስ ክርስቶስ በመስቀል ላይ ተፈጸመ ሲል ያልተፈጸመ ነገር እንደሌለ ልንረዳ ልናውቅ ያስፈልገናል። በዚህ ምድር ስንመላለስ የሚያስፈልጉንን ነገሮች በሙሉ ጨርሶ ጌታ ሄደዋል። በአብ ቀኝ ተቀምጧል። በመንፈሱ አማካይነት ደግሞ በእኛ ውስጥ ይኖራል። እግዚአብሔር የተመሰገነ ይሁን። አሜን። ስለዚህ ይሄንን አሁን በመገረፉ ቁስል ተፈወሳችሁ፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ እንደገና ኢሳይያስ ላይ ያለውን ቃል ተፈወሳችሁ ነው የሚለው። አሁን ተፈወሳችሁ ነው የሚለው። የዛሬ 2000 ዓመት እንደተፈወስን ነው የሚናገረው። እግዚአብሔር የተመሰገነ ይሁን። ከ2000 ዓመት በፊት ተፈወስን። አሜን። አሁን ያ ፈውስ በኔ ህይወት በኔ ስጋ ውስጥ እንዴት ነው ምለቀ የሚለውን ነገር ማወቅና መረዳት ነው የሚያስፈልገው እንጂ እኔና እናንተ የተፈወስን። አሜን። የእግዚአብሔር መንግስት ልንገራችሁ፣ ማንኛውንም አይነት ነገር የሚጀምረው ከሽንፈት አይደለም። ከህመም አንጀምረው፣ ከፈውስ ነው የምንጀምረው። ከድል ነው የሚጀምረው። ከቪክትሪ ነው። ከቪክትሪ ወደ ቪክትሪ ነው የምንሄደው። ከድል ወደ ድል ነው የምንሄደው። ስለዚህ ከፈውስ ነው የምንጀምረው። እኔ ተፈውሻለሁ ብዬ ነው የምጀምረው። እግዚአብሔር የተመሰገነ ይሁን። ምክንያቱም እሱ የሰራው እሱ የፈጸመው ነገር ነው። ስለዚህ ቃሉ አሁን በመገረፉ ቁስል ተፈውሰሃል ካለኝ፣ ተፈውሰሻል ካለሽ፣ ፈውሰኝ ጌታ ሆይ ብሎ መጠየቅ የሆነ ኮንትራዲክት የሚያደርግ አይመስላችሁም? እንደው ለራሳችሁ ልቶ። ምክንያቱም ቃሉ ተፈወስክ ነው የሚል። እኔ ይሄንን እውነት መቀበል አለብኝ። አሜን። የእግዚአብሔር ቃል መንፈሳዊ ነው፣ የሚናገረውም ለመንፈሳችን ነው። ስጋችን የሚያውቀው ስሜታችን ተረቶ ነው። ከአምስቱ የስሜት ህዋሳቶቻችንን ተረቶ ነው ምንም ነገር የሚናገረው። የእግዚአብሔር ቃል ደግሞ በመንፈሳችን የሆነውን ነገር ነው የሚናገረው። እግዚአብሔር የተመሰገነ። ስለዚህ ተፈወስክ ስላለኝ እኔ ይሄንን የእግዚአብሔርን ቃል አምነዋለሁ። በዙሪያ ያለውን ነገር ሁሉ ትቼ፣ ስሜቴን ትቼ፣ የሚሆነውን ነገር ትቼ ቃሉን ነው ማምነው። ከዚህ ጋር ነው መወግነው። እግዚአብሔር የተመሰገነ። ድል በዛ ውስጥ ነው ያለው። ፈውስ በዛ ውስጥ ነው ያለው። ነፃነት በዛ ውስጥ ነው ያለው። ከዛ ነው የሚለቀቀው፣ ከዛ ነው የሚቀዳው። እግዚአብሔር የተመሰገነ ይሁን። ከሌለበት ቦታ መቅዳት የለብንም። ውሃ ከፈለግን እኮ ውሃ ካለበት ቦታ ነው አይደል ቀተን የምንጠጣው። ውሃ ከሌለበት ቦታ እንዴት ብለን ነው የምንጠጣው? አይሆንም። ፈውስ ከዚህ ከመንፈሳዊ ዓለም ነው ያለው። ከዛ ነው የምንቀዳው። እግዚአብሔር የተመሰገነው።
አሜን ነው ወይ? ከዛ ቀተን ነው የምንጠጣው። ተፈወስክ ይላል። እኔ አምናለሁ በመንፈስ አሜን፣ አምነዋለሁኝ። ይሄንን ተፈወስኩ የሚለውን ቃል ወስጄ ነው የምጠጣው። በዛ ቃል ነው ማምነው፣ በዛ ቃል ነው የምታመነው። እግዚአብሔር የተመሰገነ ይሁን። እንደዛ ነው የምንጀምረው። አሜን። ጌታ ስሙ ብሩክ ይሁን። በዮሐንስ 8:32 ላይ አንድ ቃል ልንገራችሁ። ዲስ ኢምፖርታንት ነው። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ይላል። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ያወቅነው እውነት ነው ነፃነት የሚሰጠን። እውነት ስናውቀው ነፃነት ይሰጠናል። ካላወቅን አላወቅንም። በጌታ በኢየሱስ ክርስቶስም የዚህ ቃል እውነት ብርሃን በኢየሱስም ይለቀቅ በእያንዳንዳችን ህይወት ውስጥ አሜን። ስናውቅ ነፃነታችን ይረጋገጣል። ስናውቅ ፈውሳችን ይረጋገጣል። እግዚአብሔር የተመሰገነ። ስለዚህ እግዚአብሔር ይናገራችኋል። ምንም ይሁን ምን ተፈወስክ ነው የሚል። ከዛ ጀምሮ አሜን። ተፈውሰሻል፣ ተፈውሰናል፣ ተፈውሰሃል። ኢየሱስ ጌታ አሜን። ይህን ማይንድሴት ኖሮን ይህንን ከዚህ መረዳት ውስጥ ሆነን ነው ወደ እግዚአብሔር አምላካችን ለፈውስ የምንቀርበው። አሜን ነው። አያችሁት? አሰራሩ የሚሰጠን ፈውስ በዚህ መረዳት ውስጥ ስንገባ ነው። የሆነ አዲስ የሚሰራልን ነገር የለም። ጌታ ስሙ ብሩክ ይሁን። አሜን። ስለዚህ ምንም አይነት ነገር ልንገራችሁ፣ በዙሪያችን አሁን የሆነ ቦታዬ ህመም ይኖር ይሰማኝ። አሜን። ይሄ ህመም ስሜቴ ነው አይደል? ለስሜቴ ነው የሚናገረው። በቃ መታመሜ ስሜቴ ነው የሚነግረኝ። ስሜቴ ስጋዬ ይነግረኛል። ይሄ ደግሞ ምንም አያስፈልግ። የስ እዚህ ጋር መታመሜን በደንብ ይነግረኛል። ወይ እንደቆሰለው ወይ የሆነ ነገር ችግር እንዳለው ይነግረኛል። ወደ እግዚአብሔር ቃል ደግሞ ዞር ስል ግን ተፈውሰሃል ይለኛል። ስለዚህ ማንን ነው ማምነው? ይሄ ወይስ ይሄ? ተፈወስክ የሚለኝ ነው ማምነው ወይስ ስጋዬን ነው ማምነው? ኖ፣ ከእግዚአብሔር ቃል ጋር ነው የምንወግነው እኛ። አሜን። እግዚአብሔር ቃል ተፈወስክ ስለሚል እኔ የሚሰማኝን ስሜት አላምንህም። እኔ ተፈውሻለሁኝ ማለት አለብኝ። ይናገራል፣ እሱ ድምፅ አለው በደንብ። ምናልባት ይጠዘጥዘን ይሆናል። ምንም አይነት ይሁን፣ ካንሰር ይሁን፣ ዲያቤቲክስ ይሁን፣ ኤኒ ካይንድ ኦፍ ፔን፣ ማንኛውንም አይነት ነገር ሲናገረን እኛ መናገር አለብን። ምክንያቱም እኛ የእግዚአብሔር ልጆች ነን። ፈውስ የተቀበልን ልጆች ነን። ፈውስ የልጆች እንጀራ ነው። በውስጣችን ፈውስ አለ፣ ኢየሱስ አለ፣ አዳኝ አለ። ስለዚህ እኔ አሁን ሲያመኝ፣ በደንብ አስተውላችሁ ስሙኝ፣ ሲያመኝ ስሜቱ ሲናገረኝ የምሰጠው ምላሽ የእግዚአብሔር ቃል ነው። እግዚአብሔር የተመሰለ። እኔ በመገረፉ ቁስል ተፈውሻለሁ። ጧ ያደርገናል። እኔ በመገረፉ ቁስል ተፈውሻለሁ። እኔ በመገረፉ ቁስል ተፈውሻለሁ። ስሜቴ ሲጎዳኝ እኔ በመገረፉ ቁስል ይህ በቃ ኮንቲኒየስሊ ፋይት ማድረግ አለብን። መዋጋት ስንችል ነው ነፃነታችንን የምንቀበል። የእግዚአብሔር ቃል ደግሞ አሸናፊ ነው። አሜን ነው ወይ? ህመም የለም በሽታ የለም እያልኳችሁ አይደለም። በሽታውን የምትዋጉበት ሲስተም ነው የምነግራችሁ። ዲስ ኢዝ ዲቫይን ፕሪንሲፕል፣ መለኮታዊ የሆነ ሲስተም ነው። እግዚአብሔር የተመሰገነውን። በስጋችን ማንኛውንም አይነት ተጽዕኖና ተግዳሮት ቢኖር መቀበል የለብንም። ኖ፣ እኔ እግዚአብሔርን ቃል ነው የምቀበለው። የእግዚአብሔር ቃል ተፈወስክ ይለኛል። ያንን ነው የምቀበለው። አልቀበልህም። ዞር በል፣ አልቀበልህም። ተፈውሻለሁ። አሁንም ህመሙ ሲሰማ ተፈውሻለሁ። ኮንቲኒየስሊ ሐኪም እኮ በቀን 3 ጊዜ መድኃኒት ውሰድ ቢለን 3 ጊዜ ተጠንቀ ነው የምንወስደው። የእግዚአብሔር ቃል ደግሞ በቀንም በሌሊትም አስበው ነው የሚለው። ይህ የእግዚአብሔር ቃል ነው።
ለኃጢአት ሞተን ለጽድቅ እንድንኖር እሱ ራሱ ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ተብሎ ተጽፏል። ይህን ቃል አምነዋለሁ። ይህ ቃል ፈውስ ነው። ይህ ቃል ሰላም ነው። ስለዚህ ለስጋዬ ላይ ኢየሱስ ጌታ ነው። ስለዚህ ተፈውሻለሁ። አሜን ነው። ጌታ ስሙ ብሩክ ይሁን። የእግዚአብሔር ቃል ጉልበት አለው። ልንገራችሁ፣ ቀስ ብሎ ያንን ህመም ምንም አይነት ይሁን እያደቀቀ እየመታ ያ እየደከመ ይሄ ግን እየበረታ ስጋ ህመሙ እየደከመ ጤና ግን እየበረታ ከፍ እያለ ልክ አሜን የዳዊት ቤት እየበረታ ሳኦል ቤት እየደከመ እንደሚል ኃይል እያጣ ነው የሚሄደው። እኛ ግን ከእግዚአብሔር ቃል ጋር መተባበር አለብን። ቅዱሳን እውነት ነው የምነግራችሁ። ሃሌሉያ፣ እውነት ነው የምነግራችሁ። ምንዋጋው ለጤናችን እንደዚህ ነው። በየቦታው እየሄድኩ አመመኝ፣ ጥቅስ እንዲኖር ወገቤ እንዲሆነ ዙሪያ እንዲሆነ እያወራን ፈውስ የለም። ልንገራችሁ፣ የለም። ልትሰበኩ ትችላላችሁ፣ የለም ፈውስ። በእንደዚህ አይነት ሁኔታ ፈውስ ያለው በእግዚአብሔር ቃል ውስጥ ነው። የእግዚአብሔርን ቃል ዲክሌር አድርገን ነው ነፃነታችን የምንቀበለው። ኢየሱስ ጌታ ነው። ስለዚህ አሁን ተቀበሉ። የሚሰማችሁን ስሜት ምንም አይነት ይሁን የሚሰማችሁን ስሜት ተውትና እኔ የእግዚአብሔርን ቃል አምናለሁ። አንተ በሽታ አላምንህም፣ አንተ ህመም አላምንህም፣ አንተ ደዌ አላምንህም፣ አልቀበልህም። የምቀበለው የማምነ የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ተፈወስክ ይለኛል። ስለዚህ ይህን ዲክሌር አደርጋለሁ። እኔ ተፈውሻለሁ። አም ፍሪ ኢን ዘ ኔም ኦፍ ጂሰስ ብለን ማወጅ አለብን። በዙሪያችን ላለ ነገር ሁሉ ለሚሰማን ማንኛውንም ስሜት አሜን፣ ከውስጤ ነው ከመንፈሴ ነው የምነግራችሁ። ኢየሱስ ጌታ ነው። አሜን ነው። ጴጥሮስ ልንገራችሁ፣ በውሃ ላይ ጌታ ኢየሱስ ክርስቶስ እየተራመደ ሲመጣ አየና ጌታ አንተ እስከሆንክ ና በለኝ አለው። ና ያ ከጌታ አፍ የወጣው ቃል መለኮት ነው። ይኸው መጽሐፍ ቅዱስ ኢየሱስ ክርስቶስ የተናገረው እያንዳንዱ እግዚአብሔር የተናገረውን ቃል በሙሉ መለኮት ነው። ስናምነው መለኮት ነው። ና ሲለው ያንን ቃል ይዞ ወክ ማድረግ ጀመረ። ምንም ድልድይ አልሰራለትም፣ ምንም ነገር አላደረገለትም። ወክ እያደረገ ሲሄድ ወዲያው ግን ዙሪያው ተመለከተ። ዙሪያው ደግሞ አስፈሪ ነው። በአይኑ የሚያየው ነገር አስፈሪ ነው። የቆመበት ደግሞ ውሃ ነው። ልክ ወደ አእምሮ መለስ ሲል መስጠም ጀመረ። ጌታ አድነኝ አለ። አዳነው። አብሮ ወክ እያደረጉ ገቡ ወደ ጀልባው። ኢየሱስ ጌታ ነው። አሜን ነው። ግን ተራምደዋል፣ በውሃ ላይ ተራምደዋል። ኢየሱስ ጌታ ነው። ስለዚህ እኔና እናንተ ዛሬ እነግራችኋለሁ በጌታ በኢየሱስ ክርስቶስ ስም ይህንን እውነት ተቀበሉት። ማንኛውንም አይነት በጤናችሁ ላይ ያለ ህመም፣ ደዌ፣ ማንኛውንም አይነት ነገር በጌታ በኢየሱስ ክርስቶስ በዚህ ቃል እመታዋለሁ። በኢየሱስ ስም የመገረፉ ቁስል ፈውስ ኃይል የዛሬ 2000 ዓመት በቀራንዮ መስቀል የተለቀቀው ጌታችን የተሰቀለበት የተሰቃየበት ያ ፈውስ ያ የቁስሉ ፈውስ በዚህ ሰዓት በስጋችሁ ላይ በህመማችሁ ላይ በኢየሱስ ስም እንዲያልፍ ጸልያለሁ። ይለፍ በጌታ በኢየሱስ ይለፍ በጌታ በኢየሱስ ክርስቶስ ስም ስልጣን። ሃሌሉያ። በኢየሱስ ክርስቶስም አባት ወይ ፈውስ ስላለፈ አመሰግናለሁ። ከዛ በኋላ የሚያስፈልገን ነገር ማመስገን ነው። ስሜቱን ትታችሁት ማመስገን ነው። ኪፕ በቃ ፕሬዚንግ ሂም። እግዚአብሔር የተመሰገነ ጌታ ይባርካችሁ። እዚህ ጋር ጨርሳለሁኝ። ኢየሱስ ጌታ ነው። ተባረኩ። ፕሊስ ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግን አትርሱ። በጣም ይጠቅማል። ተባረኩ። እግዚአብሔር ይባርካችሁ እና ለሌሎች ያሰሙ ሰዎች አሰሙ። በዚህ አሁን በሚቀጥለው ብዙ እውነቶችን እንከፋፈላለን ስለ ፈውስ። አሜን። ስሙ ብሩክ ይሁን። ተባረኩ። በሌላ ክፍል እንገናኛለን።